አበበ ተካና ያደመቃት ሰው ጥሩ ብሎ ሰው የሰበሰበላት የሚባልላት ሞናሊዛን ከምታስንቀው ኩሩሴት ጎትታ እስከምታስገባው መንቻካ ቺክ ድረስ ያሉባት ሰፈር ከምሩጽ ይፍጠር እስከ ምኒልክ ወስናቸው ከነጻነት ወርቅነህ እስከ ደረጃ ኃይሌ ከቴዲ አፍሮ እስከ ጆሲ ገብሬ ድረስ ከሰይፉ ፋንታሁን ጀምሮ በርካታ የፕሮዳክሽን ስራዎች ያረፉባት ሰፈር ቺቺኒያ። ዛሬ ቺቺኒያ ላይ ሽር ብትን እንላለን። ከፍተኛ የማህበራዊ ግንኙነት ትስስሩንም እንቃኛለን። እንደምን አላችሁ ክቡራን ተመልካቾች፣ አቤል አለማየሁ ነኝ። ይህ ቻናል አዲስ ነው። ዛሬ ነው እንግዲህ ጉዞውን የጀመረው። ጉዟችንንም በቺቺኒያ ጀምረናል። ክቡራን ተመልካቾች ሰብስክራይብና ላይክ በማድረግ እንድትጀምሩ ቻናሉን ጠይቃለሁ። ቺቺኒያ ላይ ሽርብትን ይቀጥላል። አሁን የምንገኘው በቀድሞ አጠራሩ ከፍተኛ የሚባለው አካባቢ ነው። ከፍተኛም አልፎበታል። የካራማራም ዘመን አልፏል። አሁን በኮሪደር ልማቱ የተነሳ ፖሊስ ጣቢያውም ለህንፃ እየተሰራበት ነው የሚገኘው። አሁን እንግዲህ ቺቺኒያ ነች እቺ የምትመለከቷት ከላይ ስትታይ ማለት ነው። አሁን እርስቱ ስጋ ቤት አካባቢ እንገኛለን። እርስቱ በዛኛው ፂፂኒያ በሚባለው ሰፈር ላይ ነበረ። ከዛም ወደዚህ መጥቶ የተሳካ የቢዝነስ ስራን እያከናወነ ይገኛል። ብዙዎች የሚመርጡት ስጋ ቤት ነው። ተሳክቶለታል። እውነት ለመናገር እርስቱ ስጋ መርቆ የሚሰጥ ሰው ነበረ። ክትፎ ሁሉ እስከ መመረቅ የሚደርስ ሰው ነበር። አሁን የምንገኘው እንግዲህ ከፍተኛ ወይም ደግሞ ካራማራ ፖሊስ ጣቢያ ያልኳችሁ ቦታ ነው። አሁን ይሄው እንደምትመለከቱት እየተሰራ ነው። ፖሊስ ጣቢያውም ከዚህ መነሳት ችሏል። ቀጥሎ የሚገኘው ቤት በስተቀኝ በኩል አመያ ይባላል። ኮሎኔል ጥሩነህ ነበሩ ባለቤቱ። ይህ ቤት በርካታ የዕቁብ እጣ ጥለው በርካቶች ቤት ንብረት ያፈሩበት እጣዎች የነበሩበት በርካታ ኳስ ተመልካቾችንም ያፈራ ቤት ነው። አሁን ወደ ታች እየተጓዝን እንገኛለን። በስተቀኝ የኤንቢ ህንፃ ይገኛል። የኤንቢ ህንፃ እንግዲህ ያረፈው ሶረኔ የሚባል ቡና ቤት ነበር። ድሮ የወይዘሮ ጥሩ ወርቅ ይባሉ ነበር ባለቤቷ። በርካታ የቡና ቤት ሴቶች በዚህ ቤት ይታጨቁ ነበር። መልካምም ሴቶች እንዳሉ የአንዳንዶቹ ደግሞ ጥሩ ያልሆኑ ክፉ ሴቶች ማለት ነው። የውጭ ሀገር ዜጎች የሚመጡ ነበረ። ብራቸውን እስኪጨርሱ ኪሳቸው እስኪመናመን ድረስ ቂቤ ቀቧቸው ነበር ይባላል። ምክንያቱም እንዳይወጡ ከዛ በኋላ ብራቸው ሲያልቅ አጥበው ይሸኟቸው ነበረ። እንደነዚህ አይነት ጉዶች ሁሉ እዚህ መስመር ላይ ነበሩ። አሁን ወደ ታች እየተጓዝን ነው። አዲስ አለማየሁ ትምህርት ቤት ተቃርበናል። እዚህ አካባቢ አንድ ናይጀሪያዊ ሰውዬ ነበረ። ሁሌ አርብ ጁማ ላይ ማለት ነው አንድ ብር ያድል ነበር እና እሱ ይመጣል ተብሎ ከተለያየ አካባቢ በርካታ የኔ ቢጤዎች የተለያዩ ሰዎች ይመጡ ነበር። በድሮ ጊዜ 1 ብር በጣም ውድ ነበር እዚህ አካባቢ ማለት ነው። እንግዲህ እዚህ ጋር እንግዲህ ተርኪሽ የሚባል ሬስቶራንትና ካፌ ነበረ። ካፌ ውስጥ ከማይጠፉ ሰዎች መካከል ቴዲ አፍሮና ቮልሱ ይጠቀሳሉ። ቴዲ አፍሮ ቮልሱ እዚህ አካባቢ ትቆም ነበረ ገና ታዋቂ ሳይሆን በፊት። አሁን የመኪና መሸጫ ባንክ ህንፃዎች ምናምን ሞልቶበታል። የሺ ቡናም እዚህ አካባቢ በስተግራ በኩል እንዲሁ ቤት ነበረው። አሁን ያ ሁሉ ዘመን እንግዲህ አልፎ ቺቺኒያ ቆዳዋን እየገፈፈች አዲስ ጊዜ ላይ ትገኛለች። ወደ ፊት ስንጓዝ እንግዲህ በስተቀኝ በኩል የምናገኘው አዲስ አለማየሁ ስም የተሰየመውን ትምህርት ቤት ነው። አዲስ አለማየሁ የልምዣት፣ ፍቅር እስከ መቃብር፣ ወንጀለኛው ዳኛን የመሳሰሉ ታላላቅ ኢትዮጵያዊ መጽሐፍቶችን የደረሱ ሰው ናቸው። ፕላዛ አካባቢ ከዚህ ሰፈር አቅራቢያ ላይ የነበረ ቤታቸው መኖሪያ ቤታቸው ማለት ነው። አሁን ወደ ታች እንሄዳለን። ይኸው እንግዲህ ቺቺኒያ የመኪና መሸጫ ሱቆች እየተሰሩባት ነው። ገና ብዙዎቹ አላለቁ። ወደፊት ግን ያማሩ ሱቆች በዚህ ሰፈር ተገንብተው ሲጠናቀቁ የተለየ ውበት ለሰፈሩ ይሰጡታል ተብሎ ይገመታል። ወደ አዲስ አለማየሁ ትምህርት ቤት እየተቃረበን እንገኛለን። በስተግራ በኩል የምትመለከቱት የገስት ሃውስ ነው። በቀድሞ ጊዜ ነጋ ግሮሰሪ የሚባል ታዋቂ ቤት ነበረበት። በስተቀኝ በኩል እንግዲህ እቺ መኪና የአዲስ አለማየሁ መኪና እዚህ ትምህርት ቤታቸው ውስጥም እንግዲህ ትምህርት ቤቱ ከተመረቀ በኋላ ቤተሰቦቻቸው ማስታወሻነት አበርክቷል። ያቺትና መኪናዋ ጨርጭሳ እዚሁ ግቢ ውስጥ ቆማ ትታያለች። አዲስ አለማየሁ እንግዲህ እንደዚህ አይነት ፔዦ 404 ቆንጆ መኪና ነበራቸው። ይህ ትምህርት ቤት እንግዲህ በ1999 ዓመተ ምህረት አካባቢ ነው የተመሰረተው። የሁለተኛ ከፍተኛ ደረጃ ትምህርት ቤት ነው። ከትምህርት ቤቱ ፊት ለፊት እዚህ ጋር መስኮት የሚባል ክሊኒክ ነበረ በቀድሞ ጊዜ። እዚህ አካባቢ ጸብ፣ ሌሊት አደጋም ስለማይጠፋ በርካታ ሰዎች መስኮት ክሊኒክ እየመጡ ነበር ይታከሙ የነበሩት። በዚህ በኮብል ጋር ወደ ውስጥ ስትገቡ ማሳጅ ቤቶች አሉ። ከዛ በተረፈ ኪዲ ግራንድ የምትባል አንድ ቤት አለች። ደረጃ ኃይሌ ኮሜዲያን፣ ነጻነት ወርቅነህ ሻይ ቡና ይሉባት ነበር፣ ያዘወትሩባት የነበረች ቤት ነች። እንስራ የሚል ባህላዊ ቤትም ነበር እዚህ ጋር ታስታውሳላችሁ በድሮ ጊዜ።
ዘማስክ የሚል ቤትም ነበራቸው ባለቤቱ ወሎ ሰፈር አካባቢ። በህይወት የሉም በአሁኑ ሰዓት፣ ነፍሳቸውን ይማር። ወደፊት ስንሄድ እንግዲህ የምንመለከተው እዚህ ጋር በጣም ቺቺኒያ አዲስ ገጽታን ለመላበስ እንግዲህ ተፍ እያለች ነው። ቆዳዋን ገፋ ልትጥል ይመስላል። ያው እንግዲህ የድሮ ማንነት ሁሌም ቢሆን አይጠላም። ያ ውብ ገጽታ እንዳለው ይታወቃል። አሁን ደግሞ አዳዲስ እንግዲህ ስርዓቶች ሲመጡ፣ አዳዲስ አካሄዶች፣ አዳዲስ ፖሊሲዎችና አሰራሮች ሲመጡ እንደነዚህ አይነት ለውጦች ይጠበቃሉ። የሚያስደስቱትም የሚያስከፉትም ያው መኖሩ የታወቀ ነው። እንግዲህ ከአትላስ ለሚመጣ ሰው ከታች ለሚመለከታት ይህን ይመስላል። በዚህ በኩል ሲታይ የሚያምር ገጽታ አለው። ቺቺኒያ እንግዲህ አዲስ እየመሰለች ነው። ይህ ሰፈር በነገራችን ላይ ቺቺኒያ የሚባለው በተለምዶ ነው እንጂ ዋና ስሙ ሚኪሊላንድ ስትሪት ነው። ሚኪሊላንድ እንግዲህ ወደ ኢትዮጵያ መጥቶ እርዳታዎችን ያደርግ የነበረ ኮንግረስማን ነው። የቴክሳስ ነዋሪ የነበረ ሰው ነው። ወደ ኢትዮጵያ እርዳታ ይዞ በመጣበት እንግዲህ አውሮፕላን ተከስክሶ ወደ ጋምቤላ አቅራቢያ ነው ነፍሱ ያረፈው። በሱ ስም ነው የተሰየመው። እዚህ ሜዳ ላይ በነገራችን ላይ ክቡራን ተመልካቾቼ በርካታ ኳስ ተጫዋቾች ፈርተውበታል። አንተነህ ፈለገ ጊዮርጊስንም ኢትዮጵያ ቡናንም በአንበኝነት መምራት የቻለ ልጅ ትልቅ ጎበዝ ተጫዋች ነው። እዚህ ሰፈር ልጅ ነው። እዚህ ሰፈር ተወልዶ አድጓል። እዚህ ሜዳ ላይም ተጫውቷል። ኤፍሬም ኃይሌ ችቦ ከእግር ኳስ ዘመኑ በኋላ አትሌት መሆን የቻለ ብቸኛ ኢትዮጵያ ነው። በዛም ስኬት ማስመዝገብ ችሏል። በፈረንሳይ በጣሊያን ማራቶን ውድድሮችን ማሸነፍ የቻለ ጎበዝ አትሌት ነው። እሱም እዚህ ሰፈር ልጅ ነው። እዚህ ሜዳ ላይ መጫወት ችሏል። ሚኪሊላንድ እንግዲህ እንዳልኳችሁ ነው። ለሚኪሊላንድ መታሰቢያ በሚል ብርጭቆ ኮንዶሚኒየምንም እዛ አካባቢም ሚኪሊላንድ ኮንዶሚኒየም የሚባል አለ። ሚኪሊላንድ የሶስት ልጆች አባት ሲሆን አንድ ልጅ እንደወለደ ነበር ያረፈው። ሚስቱ እርጉዝ ነበረች እሱ ሲያርፍ። በ1989 እንደ አውሮፓውያን አቆጣጠር ነበር ያረፈው። በወቅቱም እሱ ካረፈ በኋላ ሚስቱ መንታ ልጅ መገላገል ችላለች። ያው እንግዲህ ማንነቱን የሚያስታውሱ ሶስት ልጆች አሉት ማለት ነው። ነፍስ ይማር። እዚህ ጋር ባርሜሎ የሚባል ቤት ነበር። የዩኒቨርሲቲ ተማሪዎች፣ ወጣቶች በጣም ይዝናኑበት ነበር። አሁን ቺቺኒያ ገጽታዋን በጣም እየተቀየረ ነው። እንደ እባብ ቆዳዋን ሸልቅቃ እየወጣች ሌላ አይነት ሰፈር እየመሰለች ትገኛለች። እዚህ ጋር እዚህ አካባቢ ከነዋሪዎች መካከል የትናየት አርቲስቷ ታዋቂ ሰው መካከል እሷ ትገኛለች። ወደ ታች እንግዲህ እየተጓዝን ነው። የቺቺኒያ ገጽታ እየተቀየረ ነው እንዳልኳችሁ። ቺቺኒያ ስትመጡ እስቲ ማንን ታስታውሳላችሁ? እዚህ አካባቢ ሜሪ ባር፣ ጁዲ ፐብ፣ ጣና ባር፣ ኪዲ ፐብ፣ ሃይሚ ባር፣ ናይስ ፐብ፣ ሚሚ ቂጦ ትሰራበት የነበረ ቤት ነው። በእርግጥ ጨምበላላ የሚባልም ክለብ ነበራት፣ ቤት ነበራት፣ ቡና ቤት። ሚሚ ለየት ያላቸው ልቅ ግጥምና ዜማዎችን በማሲንቆ እየደረደረች በርካታ ታዳሚያን የነበሯት ቺቺኒያ ላይ በአንድ ወቅት በተለይ ከሚሊኒየም በፊት በጣም ንግስት የነበረች በጣም ስሟ ገናና የነበረች ልጅ ነች። ወደ ላይ አካባቢ ደግሞ እነ ቦስኒያ ባር ሁሉ ይጠቀሳሉ። በርካታ ቡና ቤቶች እዚህ አካባቢ ነበሩ። እነ ሰምፐብ፣ እነ ትዝታ ባር አይረሱም። ያው እዚህ ሰፈር አዝማሪዎች ነበሩ፣ ግን ከሌላ ሰፈር አዝማሪዎች የሚለዩት ተጫዋቾቹ በሙሉ ያው ልቅ ግጥምና ዜማዎችን ነው የሚደረድሩት እና ያንን መስማት ማዳመጥ የሚወዱ ሰዎች ነበር የሚመጡት። ምክንያቱም አንዳንድ ጊዜ ከጥንድ ሆነው ሁሉ እዚህ አካባቢ ላይ ይታዩ ነበረ። አንዳንዶችም እንደ ማሟሟቂያ ይጠቀሙበታል ይላሉ። ከበደ ገብረወልድ ስጋ ቤት እዚህ ጋር ነበር ካስታወሳችሁ። ጭንቅሎ ሞላ ማሩ አካባቢ የነበረ ስጋ ቤት ነው። ከዛም አሁን ቤተሰቦቻቸውም እሳቸውም አሁን በህይወት ይኑሩ አይኑሩ አላውቅም። ጋሽ ጭንቅሎ መቼም ከተማዋን ስጋ በአግባቡ የመገቡ ሰው ናቸው። ሞላ ማሩ ድረስ ሄደን ጥሬ ስጋ እንበላ ነበር። እንግዲህ ከ22 ተነስተን የጥሬ ስጋ ፍቅር ያው ከባድ ነው። ከበደ ገብረወልድ ቴዲ አፍሮ እዚህ ቤት ያዘወትር ነበር። ሃጫሉ ሁንዴሳንም ተመልክቼው አውቃለሁ። ከበደ ገብረወልድ ስጋ ቤት በስተቀኝ በኩል ያለው ዮሊ ይባላል። ስንመለስ በደንብ አሳያቸዋለሁ። በፊት ክለብ ኤችቶ የሚባል ነበረው። እዚህ ላይ ሰይፉ ፋንታውን ለበርካታ ጊዜ ኢቢኤስ ላይ የሚያቀርበውን ሰይፉ በኢቢኤስ
ሾው እዚህ ህንፃ ላይ ነበር የሚቀርጸው። ክለቡ በጣም በወቅቱ በጣም ሌክዠሪ የሚባል በጣም አሪፍ ክለብ ነበር፣ አውቀዋለሁ። እዚህ ፊት ለፊት የምትመለከቱት መንዲ ቤት ነው። ሙስሊሞች ጾም መፍቻ ጊዜ እዚህ አካባቢ ቦታ አይገኝም። በጣም ታዋቂ መንዲ ወይም ደግሞ ይሄ የተቀቀለ ስጋ በሩዝ ምናምን የሚሸጥበት ቤት ነው። ብዙ ጊዜ መንዲ ቤቶች የሙስሊም ሬስቶራንት ናቸው፣ ግን አሁን መንዲ እየተለመደ መጥቷል። በስተግራ በኩል እዛ ጋር ኤልሳ ቆሎ ይገኛል። ቺቺኒያ ላይ እንደዚህ ሴት ልጅ ቆማ በቀን ብትታይ ድሮ እንደዚህ ሰላም የሚሰጥ ሰው አልነበረም። ሳይለክፍ የሚያልፍ የሆነ ነገር የሚናገር ነበር። አሁን ዘመኑ እየተቀየረ ይመስላል። በስተቀኝ በኩል ማግነስ የመኪና መሸጫ ሱቅ እንመለከታለን። ማግነስ ቦሌ ትምህርት ቤት አቅራቢያ ላይ በፂፂኒያ በኩል ጫፉ ላይ ማለት ነው የቪትስና የአሪስን በርካታ መኪኖችን ቪትስና የአሪስን ከተማ ውስጥ የሚነዱ መኪኖችን ወደዚህ ወደ ከተማ ያመጣው ማግነስ ነው ቢባል እነ ሀሌልም ፊት ለፊት ያለው ሀሌል ነው። ሀሌልም በርካታ ቪትስ መኪኖች በወቅቱ ይሸጥ እንደነበር እናስታውሳለን። ግን ማግነስ ሙሉ ለሙሉ ቪትስ መኪኖችን ነበር ያመጣ የነበረው። አሁን ዘመናዊ ኤሌክትሪክ መኪናዎችን እያመጣ ይገኛል። ከሌላ አካባቢም 5 እና 10 ሺህ ብር ቅናሽ ነበረው በወቅቱ። መኪና መሸጫ ያው እንግዲህ ቺቺኒያ ላይ እየበረከቱ ነው የምንገኘው። እዚህ ጋር ፋልከን የሚባል ቤት ነው ይሄ። እዚህ አካባቢ ሸበታ የሚባል መዝናኛ ነበረ። በጣም ውስጡ ኢንቴሪየር ዲዛይኑ በጣም የሚያምር ቤት ነበር። በኋላ ላይም ጆሲ ኢን ዘ ሃውስ ቤቱን ያስተዳድረው ነበረ። የእሱ ክለብ ነበረ። በግሉ ይሁን በጋራ አላውቅም፣ ግን እሱ ነበር ቤቱን ያስተዳድረው የነበረውና በጣም ውብ ክለብ ነበረ። መኪና መሸጫ በርካታ ሱቆች ቺቺኒያ ላይ አሁን እንደማሳያችሁ ይገኛሉ። በፊትም እዚህ አካባቢ በእርግጥ የመኪና መሸጫ ሱቆች ነበሩ። መኪና አስመጪዎች በቃ በትንሽዬ ግቢ ውስጥ የሚሆን አጥሩ ምናምን የወላለቀም ቦታ ይሆናል። እንደዚህ አይነት መኪና ነው የሚሸጡት። በሚሊዮን ብሮች ነው የሚሸጡት። ግን እንደዚህ አይነት ጥራቱን ያልጠበቀ በሮች እንዲሁ የሚታየው ሲታይ የማያምር ነገሮች ነበሩት። አሁን ግን ያው እንግዲህ በዚህ ሰዓት እንደዚህ አይነት ነገር ቀልድ የለም። ያው ፋልኮን ቅድም ያልኩት ተሳስቼ ነው። ፋልከን እዚህ ጋር ነው ያለው። ያው አሳምሩ ተብለው እንግዲህ ያሳመሩ ነው። አሁን ያው እንግዲህ እንደምታውቁት የውበት ጊዜ ስለሆነ አሳምር ከተባልክ ያው ማሳመር አለብህ። አሁን ወደ ታች ከወረድን አትላስን ነው የምናገኘው። ቺቺኒያ እንግዲህ ጫፏ የአትላስ ነው። ቺቺኒያ በጣም የታወቀችው ከ1989 ዓ.ም በኋላ ነው። ለመጀመሪያ ጊዜ ቺቺኒያ ላይ እንግዲህ የከተመው ሰው ጥሩ በሚለው ዘፈን የምታውቁት አበበ ተካ ነበር። በወቅቱ በጣም ሱፐርስታር የነበረ ዘፋኝ ነው። እሱን ለማግኘትም በርካታ ሰዎች ወደ ክለቡ ይመጣሉ። የሰፈሩ ሰው በጣም በኖይስ ፖሊሽን በድምጽ ብክለት ይሰቃይ ነበር። በዚህም አበበ ተካን በተደጋጋሚ ጊዜ ይከሰው እንደነበረ ማውቃለሁ። ከሱ በኋላ እንግዲህ ሌሎችም እየመጡ ቺቺኒያን ሞቅ ደመቅ አድርገዋታል። ይህን አስፋልት ይዘን ከሄድን ወደ 1717 መዝናኛ እንሄዳለን፣ ወይም ደግሞ ፂፂኒያ የሚባለውን ሰፈር እናገኛለን። ፂፂኒያ በነገራችን ላይ አንድ ቀን አሳያችኋለሁ። ፂፂኒያ የተባለበት ምክንያት ትግራይ ወንድምቶቻችን የሚዝናኑበት ስለሆነ ያው ከዛ በመነሳት ነው እንግዲህ ፂፂኒያ የተባለው። ያው እንደነዚህ አይነት ስሞች አሉ። መኪናው አባዱላ፣ ሰፈሩ ምናምን እንደዚህ አይነት የሚሰጡ ሰዎች አሉ። ሱቁ አርከበ እንደሚባለው ማለት ነው። ይህም ሰፈር ወደዛ ፂፂኒያ በመባል ነው የሚታወቀው። አሁን እዚህ አካባቢ የምንመለከታቸው አንዳንድ መንገዶች በጣም ስራ ይፈልጋሉ። እነዚህ ወደፊት ሲሰሩ አካባቢው የበለጠ ይደማምቃል። እነዚህ የተከፈቱ ቱቦች መዘጋት ይኖርባቸዋል። ያው ስራ የሂደት አካል ነው፣ በሂደት የሚሆኑ ናቸው። ይሄ መሀሉ አይነ ስውሮች፣ ልበ ብርሃኖች ለነሱ የሚነጠፈው ቴራዞ ነው፣ የእሱ መስመር ነው። በሂደትም ይሄ ነገር ያው ሊሰራ ይችላል ብለን እናስባለን። ቺቺኒያ ታሪኳ ማያልቅ አስገራሚ ሰፈር ነች። ብዙ ነገር ነው ስለ ቺቺኒያ በተለያየ አንግል ቢያንስ 4 ፕሮግራም እንደምሰራ በጣም እርግጠኛ ነኝ።
ቺቺኒያ ላይ የማይረሱ ብዙ ነገሮች አሉ። ስለ ኡኡ መንደር፣ ስለ ቦሶች፣ ስለ ኪንግ ሮበርቱስኪ በቃ በጣም አዝናኝ ታሪክ አለው ቺቺኒያ ላይ። ይሄን ወደፊት ነው የምነግራችሁ። እንደነዚህ አይነት በጣም አዝናኝ ጨዋታዎችን ወደፊት አጫውታችኋለሁ። ኤልሳ ቆሎ እዚህ አካባቢ አሁን የምትመለከቱት አካባቢ ላይ ይገኛል። አሁን ደግሞ ከፍ ብሎ አልሚ ቆሎ እኔስ ተፎካካሪነቴን እንዴት አላሳይም ብላም ተቀላቅላለች። አልሚና ኤልሳ ቆሎ ከተማ ውስጥ እጅግ ተወዳጅ፣ ውጭ ሀገርም ደግሞ ኤክስፖርት የሚደረጉ ሰው ከኢትዮጵያ ሲመጣ አምጣለን የሚባሉ ቆሎች ናቸው። እዚህ ጋር ቪትሷን ተመልክቷት፣ ኮርቶ መጋላ አላት። አሸዋ መጫ ብቻ ነው የቀራት፣ ተመልክቷት። እቺ ቢዋይዲ ሴጉል ደግሞ ተኮርኩማለች። በቃ አዲስ አበባ ውስጥ በጣም አስቸጋሪ ነው። ለስራ ተፍ ስትል ስትሯሯጥ ኮርኮም መደረግ ያለ ነው። አሸዋ መጫን የቀራት ቪትስ ኮርቶ መጋላ ሁሉ አሰርታለች። ይገርመኛል ቪትስ ላይ ኮርቶ መጋላ ሲያሰሩ ምናምን። ምክንያቱም ቪትስ ሲቲ ካር ነች፣ የከተማ መኪና ነች። ያው አንዳንዴ ደግሞ የእንጀራ ጉዳዩንና እንዲህም ይመጣል። ወደፊት እየሄድን ነው። ቺቺኒያ ላይ በጣም ይሄ መስመር ላይ አጠቃላይ ሚኪሊላንድ ስትሪት ላይ ይሄ ቅድም አልመንዲ ያልኳችሁ መንዲ መሸጫ ቤቱ ነው። ይሄ ሴፍ ፋንታውን እንግዲህ ክለብ ኤችቶ ለበርካታ ዓመታት እዛው ኢቢኤስ ስቱዲዮ እስኪገባ ድረስ የቀረጸበት ዮሊ ህንፃ ነው። እዚህ ጋርም ዮሊ ፓርኪንግ አሁን ሰርቷል። ወደ ከበደ ገብረወልድ በቀኝ በኩል ከበደ ገብረወልድ፣ አዲስ አለማየሁ ትምህርት ቤት፣ እነዚህ ወደ 2000 መዳረሻ ላይ 99 ነው አዲስ አለማየሁ ትምህርት ቤት። ከበደ ገብረወልድም ከ2000 ወደዚህ ናቸው። እንደዚህ ይሄ ቺቺኒያ ሲባል ቶሎ የድሮ ማንነቱ ላይ ምናምን ያሉ ነገሮች አሉ። ከቀን በኋላ የቺቺኒያ ይሄ ማንነት እየጠፋ ከመጣ በኋላ የመጡ ቤቶች ናቸው። እዚህ መስመር ላይ በጣም የሚገርመኝ ነገር ልንገራችሁ። እላይ ያሳያችኋለሁ። ኤንቢ ህንፃ ፊት ለፊት አንድ ናይጄሪያዊ ነበርና ሁሌ አርብ ጁማ ላይ አንድ ብር ይሰጥ ነበረ እና በርካታ የኔ ቢጤዎች ይጠብቁት ነበር። ያኔ 1 ብር ማለት በጣም 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 ትልቅ ብር ነው። የድሮ ቺቺኒያ ተመልከቱት። መሀሉ እንደዚህ ነበረ። አሁን ሙሉ ለሙሉ ፈርሶ ገጽታው እየተቀየረ ነው። ላይ ደግሞ ያኒኮ የሚባል የኦሮምኛ ብቻ ጭፈራ የሚደረግበት ቤት ነበር። የኦሮምኛ ዘፋኞች ብቻ የነበረበት ቤት ነው። በኢህአዴግ ጊዜ ነው የነበረው እና አንዳንድ የተቃውሞ ድምጾች በዛ ጊዜ ጀምሮ ሸንቆጥ የሚያደርጉ ዜማዎችን ያቀርብ እንደነበረ እሰማለሁ። እኛ ቤቱ ላይ ኳስ እናይበት ነበር። ሲዘፈንም ሰምቼ አውቃለሁ። ያው ቋንቋውን ስለማልችል ነው እንጂ እንደዚህ አይነት ዜማዎች ይሰማበት ነበር። ያኒኮ በርካታ ብዙ ሰው አግኝቼ አውቃለሁ። ያኒኮ የሚታወቁ ሰዎች በተለይ ከቋንቋውን የሚችሉ ሰዎች ይመጡበት ነበረ። አሁን ወደ ፍጻሜያችን እየተጠጋን ነው። ከላይ የምንመለከተው ኬክ ለመጀመሪያ ጊዜ ፎቅ ላይ ወተን የበላንበት ዘሪሁን ህንፃ ነበር። አሁን እንግዲህ ባለቤቶቹ አፍርሰው ኖህ ሪል ስቴቶች ናቸው የዘሪሁን ህንፃ ባለቤቶች። አቢሲኒያ ውሃም የነሱ ነው። እነሱ ያን ህንፃ እየገነቡ ነው። እዚህ አጠገቤ ደግሞ ቀዩ ቤት ይታያቸዋል። ቀይ በር ኤልሳ ሬስቶራንት ነው። በወቅቱ አሁን እንደዚህ ሰሚት ላይ እንደፈሰሱት እንደ ዮኒ ጨርጨር፣ እንደ ቻኖሊ፣ እንደ ቸሩ መድኃኒዓለም፣ እንደነ ሌሎች ታዋቂ ስጋ ቤቶች በወቅቱ ኤልሳቤት ነበሩ። ኤልሳቤት አመሻው ትልቅ ርዕስ የሚሆን ነገር ነበር። ኤልሳቤት በጣም 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 አሁን እዚህ ጋር ፓርኪንግ እየተሰራ ነው። ፓርኪንግ የሆነ ቦታ በቀድሞ ጊዜ ካሊፕሶ የሚባል መዝናኛ ቦታ ነበረ። በጣም የንግድ ሱቆች ቡቲኮች ነበሩት። ካሊፕሶ የሱ ነበረ። ኤልሳቤት ቀይ በሩ ይሄ ቦታ ተርፎላታል። በጣም እድለኛ ነች። እዚህ አካባቢ ሌሎች ቦታዎች ሲፈርሱ ኤልሳቤት እንግዲህ ስናነሳ ጋሽ ምኒልክ ወስናቸውን ቸል ማለት አይቻልም። ከሰኞ እስከ እሑድ በሚባል ሁኔታ እዚህ ቤት ያዘወትሩ ነበር። ቪአይፒ ወንበር ነበራቸው። ነፍስ ይማር ጋሽ ምኒልክ ቁጭ ብለው በኩል ሙድ ነው የሚጫወቱት እንጂ ይሄ ያለፈ ከሻይ ቡና የዘለለ ያን ያህል የከፋ ነገር አይቼባቸው ማቅም አርቲስት አይደሉም። እዚህ ቤት ግን ያዘወትሩ ነበረ።
ክቡራን ተመልካቾቼ ስለነበረን ቆይታ በጣም አመሰግናለሁ። እዚህ ሰፈር በጣም አስገራሚ ነገሮች አሉ። ስለ ኪንግ ሮበርት፣ ስለ ቦሶች፣ ስለ መንደርና በርካታ ነገሮችም በሌላ ጊዜ ተመልሼ አጫውታችኋለሁ። ላይክ ሰብስክራይብ ማድረግ እንዳይረሳ ክቡራን ተመልካቾቼ። በሌላ የትራቭል ቪዲዮዎች በቅርቡ መለሳለሁ። እንደዚህ አይነት ኮንቴንቶችን ይዤ እመጣለሁ። አቤል አለማየሁ ነኝ። ስለነበረን ጊዜ በጣም አመሰግናለሁ። ፕላኔታችንን ሰላም ያርግልን። በያላችሁበት ቻው።